እና በሰዓቱ ደግሞ በጣም ቀርቦ የነበረን ሰው ቢኖር እሱ ነው፣ ሄኖክ ነበረ። እንደምን በቃ እንደ ጓደኛ ምን በቃ በጣም ቀርቦ ማማክረው ቢኖር በሰዓቱ ለሱ ነበረ። ማለት ስለሱ በቃ ያለውን ህይወቱ ምናምን ነገር ጓደኛ እንዳልነበረችው ምናምን በቃ ነበረችው፣ ግን እንደተለያዩ ምናምን ነገር ቡና እየጠጣ ምናምን ነገር ተነስቶ በሩን ዘጋው ማለት ነው። ከዛ በሩን ዘጋና ቆለፈው። ቀስ በቀስ በቃ እየተጠጋኝ ሲመጣ የሆነ ሰዓት ላይ መፍራት ጀመርኩኝ። በጣም እየፈራሁ መጣሁኝና በቃ ተጠግቶ እጄን ሲይዘኝ ደነገጥኩኝ እና በቃ እዛው ነው ቢሮ ውስጥ እንደማይሆን እየነገርኩትኝ ያው እኔም ስሜት ውስጥ ገባው እሱም እንደዛው ማለት ነው። እና እዛው ነው ሴክስ ያደርግ ነው ትቶኝ ወጣ። እንዳጋጣሚ በሩ ገርበብ ብሎ ነበር ሲወጣ ማለት ነው የሱ ቢሮ። እና ልብሴን ከላይ እየለበስኩኝ የሆነ ሰው አይቶኝ ነበር፣ እዛው የሚሰራው ማለት ነው ሰራተኛ አይቶኝ ነበርና በሰዓቱ በቃ በጣም ተናፈሰ ወሬው። ሰላም ውድ የለዛ ኢትዮጵያ ተከታታዮቻችን እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበር? ጥሩ እንደነበረ ተስፋ እያደረግን ልክ እንደተለመደው እንደ ወትሯችን ዛሬ ደግሞ አዲስ እንግዳ ይዘንላችሁ መጥተናል። እስኪ እሷስ ምን ትመክረናለች? ምን አይነት ህይወት ውስጥ አሳልፋለች? አብራችሁን ቆዩ። እሺ ስሜ ሰብለ ይባላል። የመጣሁት ከዓለም ባንክ አካባቢ ነው። ያው የምኖረውም ዓለም ባንክ ነው። ዛሬ የመጣሁበት ጉዳይ እኔ የምኖረው ከቤተሰቦቼ ጋር ነው እና ያው ያን ያህልም ባይሆን ደህና የሚባል ኑሮ ያለን እና ያው ክላስ ጨርሼ ምናምን ነገር ስራ ከጀመርኩኝ ስራ ከያዝኩኝ 3 ዓመት አልፎኛል። 3 ዓመት ሆኖኛል በቃ አጠቃላይ። እና የምሰራበት መስሪያ ቤት በጣም ትልቅ ታዋቂ መስሪያ ቤት ነው። ያው ስሙን ባልገልጸው ደስ ይለኛል። ችግር የለም። እና እዛ በምሰራበት መስሪያ ቤት አንድ ሄኖክ የሚባል ሰው ነበረ። ያው ማለት ስራ አስኪያጅ ነው እሱ። እና በሰዓቱ በቃ ከስራም ውጪ ምናምን ነገር አብረን ነው የምናሳልፈው ማለት ነው በኖርማል ጓደኝነት ምናምን ነገር። እና እዛው ባለው ነገርም አንድ ላይ እንሰራለን። ከስራ ውጪ ባለው ጉዳይ ደግሞ በቃ እንዝናናለን። ያለውን ነገር ውጪ ማድረግ ያለብን ነገር እንጨርሳለን ማለት ነው። በቃ እንደ ጓደኛ ትዝናኛለሽ አይደለ? እና ያው ከትንሽ ጊዜ በኋላ ይሄ ነገር በጣም ማለት እንትን እያለ ሄደ፣ እየጨመረ ሄደ ግንኙነታችን ምናምን ነገር። ያው በጣም መቀራረብ መጣ፣ በጣም እናወራለን ምናምን ነገር ነው። ያው እሱም እንደ ስራ አስኪያጅነቱ ብዙ እንትን የሚላቸው ነገሮች አሉ። እዛ ላይ በስራ ሰዓት ብዙ እንትን አንልም ማለት እሱም ስራ ነው እኔም ስራ ነው በነበረን ሰዓት። እና የሆነ ሰዓት ላይ ከቤተሰብ ትንሽ ተኮራርፈን ነበር ከቤተሰብ ጋር። እና ከቤተሰብ ጋር ስንኮራረፍ በሰዓቱ ቤት እንትን አልነበርኩም ማለት አንድ ላይ አልነበርኩኝም። ለተወሰነ ጊዜ ወጣ ብዬ ነበረ ከቤተሰብ ጋር። እና በጣም ስለምቀርበው ከምንም በላይ ስለምቀርበው ያለውን ነገር አማክረዋለሁ ምናምን ነገር። እና ለትንሽ ጊዜ እሱ ጋር ቆይቻለሁ። ኦኬ። ብቻውን ነው የሚኖረው እሱ? አዎ ብቻውን ነው የሚኖረው። ትንሽ ጊዜ እሱ ጋር ቆይቻለሁ። እና በቃ እንደምን ልበልሽ ደስ የሚል የጓደኝነት እንትን ነበረ ምናምን ነገር። እና የሆነ ሰዓት ላይ በቃ ቤተሰብ ጋር ምናምን ደግሞ ማለት እንትን ይሄ ምንድን ነው የሆነ የመታረቅ ነገር ምናምን ነገር ነበርና ተመልሼ ቤት ከገባው በኋላ ቤተሰብ ትንሽ እንትን ብሎ ነበር ማለት እነሱ የመሰላቸው በቃ አግብቼ ምናምን ነገር እንደወጣሁኝ ነው ማለት። በሰዓት ስወጣ እነሱ ሌላ ነበር ያሰቡት ማለት በቃ የራሷን ህይወት ልትጀምር ፈልጋ ነው ባንዴ እንደዚህ ከቤት ልትወጣ የተቻለችው ምናምን ነገር ነበር። ምንም አይነት ጥያቄ ላንቺ አላነሱልሽም ማለት ስለተኮራረፋችሁ እንደወጣሽ አላሰቡም ማለት? አላሰቡም ጭራሽ። ምክንያቱም ያን ያህል ነበርኩኝ ከቤተሰብ ጋር አንስማማም ከመጀመሪያው። አዎ ከመጀመሪያው አንስማማም ነበር። እና እነሱ ያሰቡበት መንገድ ሌላ ነው፣ ያኔ ደግሞ የሄድኩበት መንገድ ሌላ ነው በእርግጥ። እና በሰዓቱ ተመልሼ ቤት ስገባ በቃ በገባው ሰዓት ነው የጠየቁኝ ምን ሆነሽ ነው የሚል ጥያቄ ከአባቴ ነው የተነሳው ማለት ነው። እና ለምንድን ነው ከቤት የወጣሽበት ምክንያት ምንድን ነው ማለት በእኛ ምክንያት ነው እንደዚህ ሆነሽ የወጣሽው ወይስ ደግሞ የራስሽ ምክንያት ኖሮሽ ነው
ቤት መስርተሻል ወይ እኛ ማናውቀው ቤት ምናምን ነገር ብለውኝ ነበርና እኔም የነበረው ነገር ነግሬያቸዋለሁ ማለት በእነሱ እንደሆነና ምንም አይነት ህይወት እንዳልመሰረትኩኝ እንዳልጀመርኩኝ ይሄን ነገር ደግሞ ከአባቴም ጋር ስለምንቀራረብ ይበልጥ ስለምናወራ ማድረግ ያለብኝ ነገር በሙሉ ሳላማክረው አላልፍም ሁሌም ቢሆን ማለት ነው። እና እኔም በቃ ነገርኩት። ምክንያቱም የራሴ ማለት ቤትም ሆነ ምን መሰረትበት ጊዜ ነው የራሴ ፍላጎት አለኝ። ግን ማለትም በቃ ጊዜው ገና ነው ብዬ ስለማስብ ያለውን ነገር ስለሚያውቅ በቃ ነገርኩት። ያን ያህል ቤት መስርቼም አይደለም ምንም አይደለም። ግን የወጣሁበት ምክንያት ደግሞ ያው ከእናንተ ጋር ትንሽ በሳችሁ ሰጋሽተን ስለነበረ እኔም በንዴት ነው የወጣሁት ምናምን ነገር አልኩት ማለት ነው። እሺ ይቅርታ ላቋርጥሽና እንዴ ሴት ጓደኞች የሉሽም? ሴት ጓደኛዬ አንድ ናት ያለችኝ። ከአንድ ሴት ጓደኛ ያለሽ እንዴት ወደ አለቃሽ ጋር ለመሄድ ወሰንሽ? ማለት አንደኛ ወንድ ነው ትንሽ ሊከብድ ይችላልና ወደ ሴቷ ለመሄድ አላሰብሽም ነበር ወይስ እንዴት ነው? ታብራሪልን። ሴት ጓደኛዬ እዚህ ጋር ነበር አለችኝ እና ያው እሷ ደግሞ ከሄደች አመት አልፏታል። ውጪ ናት ያለችው በስራ ምክንያት ማለት ነው። እና ውጪ ስለሄደች ያው በስልክ ምናምን ነው ከሷ ጋር የምንገናኘው ምናምን እንጂ ያው እሷ ስለሌለች ነው ያለኝ አማራጭ። ከሷ ውጪ ሌላ ሰው የለኝም። እርግጥ ማለት የምቀርበውም ሰው የለኝም፣ ጓደኛም የለኝም ከአንድ ውጪ ማለት ከሷ ውጪ። እና በሰዓቱ ደግሞ በጣም ቀርቦ የነበረን ሰው ቢኖር እሱ ነው፣ ሄኖክን ነበረ። እንደምን በቃ እንደ ጓደኛ ምን በቃ በጣም የምቀርበው ማማክረው ቢኖር በሰዓቱ ለሱ ነበረ። እና ለዛም ነው ቀጥታ ወደ እሱ ጋር ሄድኩትኝ ማለት ነው። ምክንያቱም መሄድበት ስላልነበረኝ የማረገው ግራ ስለገባኝ ቀጥታ ሄድኩትኝ እሱ ጋር ነው። ያው እና ያን በቤተሰብ ጉዳይ ያለው ምናምን ነገር ከፈተውኝ በኋላ በቃ እሱ ያሰበው በእርግጥ ጓደኛ የላችሁም እሱም የሴት ጓደኛ እና አብዛኞቹ ወንዶች ናቸው። ቢሮ በስራ ሰዓት ምናምን ነገር በቃ ቁጭ ብለን ምናምን ነገር አንዳንዴ እናወራለን። ማለትም ስራ ሲኖር እዛው አንድ ላይ እንሰራለን ምናምን ነገር እንተጋገዛለን ይመስለኛል። ሮብ ቀን አካባቢ ወደ 6 ሰዓት አካባቢ በቃ ጨርሰን ነበር። ስራ በዝቶብን ነበርና ምሳ የምንወጣው 5 ተኩል ነው ሁሌም። እና ምሳ ልንበላ በቃ በጣም ተሻክሎ ነበር። እሱም እኔም እርቦን ነበረ በጣም እና ስራ ስለበዛ ደግሞ ግዴታ መጨረስ ስለነበር ያለውን ነገር ጨርሰን 6 ሰዓት ነበር የወጣ ነውና በልተን ምሳ በልተን ምናምን ነገር ተመለስን። በሰዓቱ ስብሰባ ምናምን ነገር ተብሎ ነበርና ስብሰባ የሚገቡ የተጠሩ ነበሩና እኛ ደግሞ ግዴታ መጨረስ ነበረብን ያን ነገር። ስብሰባ አልገባንም እና ያው እያወራን ምናምን ነገር ትንሽ ቀርቶ ነበር። እሱ ልንጨርስ ምናምን ነገር በቃ ቡና እንጠጣ ምናምን ነገር ተባለ። ቁጭ አልን ቢሮ ውስጥ በቃ ቀስ በቀስ እያወራን ምናምን ነገር ያለውን ነገር ነገረኝ ስለሱ በቃ ያለውን ህይወቱ ምናምን ነገር ጓደኛ እንዳልነበረችው ምናምን በቃ ነበረችው ግን እንደተለያዩ ምናምን ነገር ያለው ነገር ነገረኝ። ግልጽ ነው ምናምን ነገር እሺ ምናምን ነገር ተባባልን። ከዛ በቃ እሱ የሚፈልገው ህይወት ትዳር ነገር ነው ምናምን ነገር ማለት ቀጣይነት ያለው ህይወት እንደሚፈልግ ምናምን ነገር ነገረኝ ነው። እኔ እንደ ቀልድ አድርጌኝ ነበር እንትን ምለው አይ ጥሩ ነው እንደዚህ ከሆነማ በቃ እኔ እንደሆነ አገናኛለሁ ምናምን ነገር እያልን እየተቀላለድን ነበርና ቡና እየጠጣ ምናምን ነገር ተነስቶ በሩን ዘጋው ማለት ነው። ከዛ በሩን ዘጋና ቆለፈው ማለት ነው። ያን ያህል ብዙም የደነገጥኩበት ነገር የለም፣ ግን ያው ለምን ዘጋው የሚል ነገር ጥያቄ ፈጠረብኝና ከዛ መጥቶ እንደዚህ ከጠገቤ ቁጭ ሲል ምንድነው ምን ሆነ ነው የተፈጠረ ነገር አለ እንዴ ምናምን ነገር አልኩት፣ ያው እንደ ጓደኛው ማለት ነው። ከዛ አይ የለም ዛሬ ልነግርሽ እንፈልገው ነገር አለ ምናምን ነገር አለ። ከዛ ምንድነው ምናምን ነገር ስለው በቃ አብረን እንድንሆን እንፈልጋለሁ የሚል ጥያቄ ነበር ያነሳው ማለት ነው። ከዛ እንዴት ሊሆን ይችላል? አንደኛ ነገር እኔ ብዙ መጨረስ ያለብኝ የቤተሰብ ጉዳዮችም ነበሩብኝና ስለሱ ምናምን ነገር ነገርኩትኝ። በቃ ለሳት ነው ምንም ነገር እንትን ማለት አልፈልግም ምናምን ነበር ያልኩትኝ። ከዛም በቃ እሱ እንደዛ ስለው ይሆናል አይደለ የስሜቴንም ያው አልተጋፋኝም እየተቀበለኝ ነበርና ቀስ በቀስ በቃ እየተጠጋኝ ሲመጣ የሆነ ሰዓት ላይ መፍራት ጀመርኩኝ። በጣም እየፈራሁ መጣሁኝና በቃ ተጠግቶ እጄን ሲይዘኝ ደነገጥኩኝ። ምክንያቱም እኔ የማስበው እሱን በጓደኝነት ነው፣ ኖርማል ጓደኝነት፣ ጥሩ ሰው ነው በጣም በእንደዛ ነው። በእንደዚህ በፍጹም ነው ያስበው አላውቅም፣ በፍቅር ደረጃ ማለት ነው።
ከዛ በቃ ጄሲ ይዘኝ በጣም ነበር የደነገጥኩትኝ በሰዓቱ። ከዛ ሄኖክ ምንድነው ምናምን ነገር ስለው በቃ ዛሬ የሆነ አብረን እንድናሳልፍ ፈልጋለሁ ምናምን ነገር ሲለኝ ምን ማለት ነው? እኔ እናንተ እኮ ምንም አይነት ግንኙነት የለንም ምን ሆነን ነው ምናምን ነገር እኔ በዚህ ሰዓት ስለ ትዳርም ሆኖ ስለምን ነገር ማሰብ አልፈልግም ነበር ያልኩትኝ ማለት ነው። ከዛ በቃ ግዴታ ምናምን ነገር ዛሬ አብረን ማሳልፍ ፈልጋለሁ ምናምን ነገር ሲለኝ በቃ የሆነ ቀለል አደረኩትኝ። ያን ያህል ራሴ ማጨናነቅም ስላልፈለኩኝ እሺ ምንም ነገር ነበር ያልኩትኝ። ከዛ በቃ የተፈጠረው ነገር በጣም ከባድ ነው ስልሽ አንዳንዴ ስሜት ገብቶሽ የምትገቢበት ነገር በጣም ከባድ ነው። ካለፈም በኋላ ትጸጸችበታለሽ እና እኔ በሰዓቱ ሌላ ታሪክ ውስጥ ነበር የገባሁት። ማለትም ሌላ ስሜት ውስጥ ነው የገባሁት እሱም እኔም ማለት ነው። ባላሰብኩበት መንገድ ነው እንደዚህ የተፈጠረውና አብረን ተቀምጠን በቃ እና ቁጭ ብለን እጄን በያዘኝ ሰዓት ማለት በቃ ይነካካኝ ጀመር እሱ ማለት ነው። እና የለበስኩትም በዛ ላይ በጣም አጭር ነበረ እና እንደዚህ ወጥ ፊት ለፊት ስለነበረ በጣም ይከብዳል። እና መነካካት ሲጀምር ያው መደንገጥም አለ የሆነ እንትን ማለትም ነገር ነበርና ሌላ ስሜት እኔ ራሴ ስሜት ውስጥ ገብቼ ነበረ በሰዓቱ ማለት ነው። እና ቀስ በቀስ በቃ ሲነካካኝ ሄኖክ ረፍ አይሆንም ብዬው ነበረ ማለት ነው። ምክንያቱም እኔ እናንተ ከጓደኝነት የዘለለ ነገር ስለሌለ እንደዚህ ሊሆን አይችልም ምናምን ነገር አይሆንም በቃ ብዬው ነበረ ማለት ከልክዬው ነበረ። ግን ከነበረው ነገር በፍጹም እንዲህ በቀላሉ የሚታው ነገር አልነበረም። በቃ ሲነካካኝ ምን ሲለኝ ሌላ ስሜት ውስጥ ነው የገባሁትኝ እኔ እሱም እንደዛው ማለት ነው። እና በቃ እዛው ነው ቢሮ ውስጥ እንደማይሆን እየነገርኩትኝ ያው እኔም ስሜት ውስጥ ገባው እሱም እንደዛው ማለት ነው። እና እዛው ነው ሴክስ ያደረግነው። ያው እዛ ቢሮ ውስጥ እንደዛ ስናደርግ የእንግዳ እንትን ነበር ማለት መቀመጫ እንደ ሶፋ ነገር ማለት ነው እዛው አካባቢ እዛው ላይ ነበርና እና አጋጣሚ ጠረጴዛ ላይ የተቀመጠ እንትን ነበር ይሄ የወረቀት ማስቀመጫ ማለት ነው ጠረጴዛ እና እሱ እንዳጋጣሚ ሲወድቅ የሰማ ሰራተኛ ነበረ በዛው ሲያልፍ ማለት ነው በበር በኩል ሲያልፍ እና አንኳኳ። ሲያንኳኳ ምንድን ነው ያለው? አይ ቀላል ነው ችግር የለውም ምናምን ነገር አለ ማለት ነው። ስራ እየሰራው ስለነበረ ያው ከጀምጦ ይወድቆ ነው ምናምን ነገር አለ። እሺ በቃ ምናምን ነገር ብሎ ያን ቦታም ብዙም አልሰጠውም ሄደ። ከዛ ሴክስ አድርገን ከጨረስን በኋላ ተነስቶ ከልሸሚስ ምናምን ነገር እየለበሰ ነበርና ሸሚዙን ለብሶ ሊወጣ ሲል እሺ እንደዚህ ካሰብክ ለምን ወደ ትዳር አንድ ላይ ነው ማለት ትዳር አንይዝም ሁለታችን ለምን ቤተሰብ አናስተዋውቅም እና አብረን አንሆንም ነበር ያልኩት በሰዓቱ ማለት ነው። ከዛ አሁን ስብሰባ ረፍዷል መግባት አለብኝ ወይ በኋላ እናወራለን ምናምን ነገር አለኝና ምን መልስ ሳይሰጠኝ ነው የወጣው ማለት ነው። እና በሰዓቱ በቃ እኔም ደነገጥኩኝ እና ለምንድን ነው እንደዚህ ያለኝ ምናምን ነገር አልኩኝ። ትቶኝ ወጣ እሱ ማለት ነው። ትቶኝ ወጣ። እንዳጋጣሚ በሩ ገርበብ ብሎ ነበር ሲወጣ ማለት ነው የሱ ቢሮ እና ልብሴን ከላይ እየለበስኩኝ የሆነ ሰው አይቶኝ ነበረ እዛው የሚሰራው ማለት ነው ሰራተኛ አይቶኝ ነበርና በሰዓቱ በቃ በጣም ተናፈሰ ወሬው ማለት እነሱ ማለት ያም ሰው የተናገረው ንግግር በቃ ከሄኖክ ጋር አብረው ቢሮ ውስጥ እንደዚህ ተፈጠረ አርገው አያዋቸውኝ ማለት ልብስ ስትቀይር አያዋትኝ ምናምን ነገር የሚል ነገር ነበር የተናፈሰው ማለት ነው። እና ስወጣ ሁሉም ነገር በቃ ተባስቷል ቢሮ ውስጥ ሁሉም ሰምቷል ነገር ነው። በጣም ተሳቅቄ ነበር በሰዓቱ እና እሱን ራሱ ለማናገር ብዙ ጊዜ ሞከርኩኝ ስለ እንደዚህ አይነት ጉዳይ ማለት ቢሮ ውስጥ ስገባ ፊቱ ይቀየርብኛል እሱ ጋር ስገባ ማለት ነው። ገብቼ እንደዚህ እንዳንገር ላነሳስል በቃ አሁን ስራ ላይ ነኝ በኋላ እናወራለን ምናምን ነገር በቃ ችላይ ማለት ነገር አለ አይደለ ስሜ ምንም ነገር እንዳልተፈጠረ ምን ነገር እንደማያውቅ ምናምን ነገር ነበረ። እና በቃ እኔም ደነገጥኩኝ። ምንድነው የተፈጠረ ነገር አለ ይሄን ስለው አይ ምንም አይደለም ስራ ላይ ስለሆንኩኝ ነው በጣም ብዙ ስራ አለብኝ በኋላ እናወራለን ይለኛል። እሺ በቃ ምናምን ብዬ ያው
ድጋሚ ለማንሳትም ሞክራለሁ፣ ግን ደግሞ ያው የተለየ ምላሽ አይሰጠኝም በሚለው ዝም እላለሁ። እና እሱም የሆነ ሰዓት ላይ ምንድነው እኔም ተበሳጭቼ ስለነበረ ቀጥታ ገባሁኝ ቢሮ ተመልሼ ማለት ነው። ገብቼ ሄኖክ ምንድነው ሀሳብህ ምናምን ነገር ነበር ያልኩት። ምንድነው የምታስበው? እኔ እናንተ እንድንቀጥል ትፈልጋለህ ወይስ ደግሞ አትፈልግም ምናምን ነገር ስለ ትዳር ምን ታስባለህ ነው ያልኩት በሰዓቱ ማለት ነው። ከዛ እሱም የሰጠኝ ምላሽ ምንድነው በቃ ይሄን ነገር እንርሳው፣ ምንም እንዳልተፈጠረ እንርሳው፣ እኔ እና አንቺ መሀል ምንም ነገር እንደሌለ እንርሳው ስለኝ እንዴ ምን ማለት ነው ያልኩት። ማለት እኔም ደንግጫለሁኝ። ያ ሁሉ ነገር ተነጋግረን ያ ሁሉ ነገር ብለኸኝ እንዴት ነው እንደዚህ ልትለው የምትችለው አሁን ድጋሚ ስለው በቃ አይሆንም ነው ያለኝ እሱ ማለት ነው። ከዛ በኋላ ቢሮ ውስጥም የነበረው ነገር በጣም በሚያስጠላው አንድ ላይ እየተያየሽ እንደዚህ መስራት፣ ሲቀጥል ሰራተኞችም አሉ የሚሰጡሽ ግምቶች አሉ፣ እነሱ ራሱ የሚያወሩትም ነገር በጣም ነበር የሚያስጠላው። እና እኔ ሁሌ በቃ ራሴን የጠላሁትኝ በሰዓቱ ማለት ነው። እገባለሁ፣ እሰራለሁ፣ እወጣለሁ። ሁሌም እንደ በፊቱ ልሆን አልቻልኩኝም ማለት ስራ ላይም ብዙም አልነበርኩኝም። በቃ ራሴን ጥዬ ነበረ በሰዓቱ ያን ያህል ስራ ራሱ እስከሚያስጠላኝ ድረስ ምናምን ከሱ ጋር የነበረው ነገር በቃ ለምሳሌ ቀስ በቀስ ተዘጋጋን። ስራ ከሆነ በቃ ስራ ላይ እንገናኛለን፣ እንሰራለን ምናምን ነገር። ከዛ ውጪ ሌላ ትርፍ ነገር ስለ ህይወት ምናምን ነገር አናወራም። እንደማንኛውም ሰራተኛ አወራለሁ፣ መስራት ያለብን ነገር ሰርቼ እወጣለሁኝ ማለት ነው። እና በጣም ይጠቋቆሙብኝ ነበረ ሁላ መስሪያ ቤት ያሉ ሰራተኞች ይጠቋቆሙብኝ ነበረ በጣም። እና እኔም ከብዶኝ ነበረ ለመልቀቅ ራሱ በጣም እንትን ብዬ ነበረ፣ ሞክሬ ነበረ። ግን ደግሞ አንደኛ ነገር በወጣ ከዚህ ሌላ ስራ ስለማላገኝ በሚል የተሻለ ስራ አላገኝም ብዬ እዛው እየሰራው ነበር ማለት ነው። አሁንም አለቀቅሽም ማለት ነው? እዛው ነው እየሰራሽ ያለሽው? እዛው እየሰራው ነው። እሱም ደግሞ የስራ እድገት አግኝቶ ሌላ ድርጅት ውስጥ ገብቷል ማለት ነው። ማለት የዛው ካምፓኒ ድርጅት ውስጥ ሌላው ጋር እየሰራ ነው፣ እኔም እዛው ነኝ ያለሁት። እሺ ተመልካቾቻችን እናንተስ ምን ትላላችሁ? ማለት ያለችበት ሁኔታ ትንሽ የሚጨንቅ ነው። ሰው እየተጠቋቆመባት ምናምን ነው ያለችውና ምን ትላላችሁ? ምን ብታረግስ የተሻለ ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንታችን ላይ አሳውቁን። በመጨረሻ ልታስተላልፊ የምትፈልጊው መልእክት ካለ ድሉ ልስጥሽ። እሺ እኔ ማስተላለፍ የምፈልገው መልእክት ማለት ማድረግ ያለብንን ብናውቅ ባንቸኩል፣ ለውሳኔም ሆነ ለምን ነገር ባንቸኩል፣ መጀመሪያ ተረጋግተን ማሰብ እንዳለብን ነገሮችን፣ ከዛም ሰው ጋራ ምን ያህል ታማኝ ነው፣ ምን ያህል መስራት ይችላል፣ ከኛ ጋር ምን አይነት ኑሮ ይኖራል የሚለውን ነገር መፈተን አለብን ብዬ አስባለሁ። እንደኔ ካየሁት አንፃር ማለት ነው። ሁሉ ነገር በጥንቃቄ ብናደርግ የተሻለ ነው ከመቸኮላችን በፊት።